ዛሬ ደግሞ አዳዲስ የሆኑ የንስር አይንን የሚጠይቁ የጉጉትን አስተውሎት የሚጠይቁ ምርጥ ጥያቄዎችን አዘጋጅተንላችኋል። ሰብስክራይብ እያደረጋችሁ ጥያቄዎቹን መመለስ ብቻ። አሁን ቀጥታ ወደ ጥያቄው እንሂድ። ጥያቄ ቁጥር 1። በዚህ ግዙፍ የሆነ ላይብረሪ ውስጥ አንድ ትልቅ መጽሐፍ ጠፍቷል። ይህ ጥንታዊ መጽሐፍ እጅግ ውድ ነው። ይህንንም ለማጥናት ሁለት መርማሪዎች ወደ ቦታው ተገኝተዋል። ይሁን እንጂ ከሁለት አንዱ ሐሰተኛ መርማሪ ነው። ማን ይመስላችኋል? በ10 ሰከንድ ውስጥ ፈጥናችሁ አግኙት። በትክክል ሁለተኛው ነው። ሰውየውን ቀረብ ብላችሁ ስትመለከቱት ጥቁር መነጽር አድርጓል። በዚህ ድቅድቅ ጨለማ ውስጥ መነጽር አድርጎ ቦታውን ሊመረምር እየጣረ ነው። ይህ ሐሰተኛ መሆኑን በግልጽ ያሳያል። ቀጣይ ጥያቄ። ሁለት ጋዜጠኞች አንድ ዘገባ ለመስራት ወደ አንድ ቦታ ሄደዋል። ነገር ግን ከሁለት አንዳቸው ሐሰተኛ ጋዜጠኛ ናቸው። ማን ይመስላችኋል? በ10 ሰከንድ ውስጥ መልሱ። በትክክል ሁለተኛውን ያለ መልሱን አግኝቶታል። ልብ ብላችሁ ስትመለከቱት በላብ ዝፍቅ ብሏል። እጁም ላይ የያዘው ማይክ ሳይሆን የፀጉር ማድረቂያ ብሎወር ነው። ሐሰተኛው ይሄ ነው። የአንደኛውን ሰውዬ ፀጉር እያደረቀው ስለሆነ ይቀር። ቀጣይ ጥያቄ። ሁለት ፖስታ አድራሾች ወደ አንድ ቦታ ፖስታ ሊያደርሱ ሄደዋል። ነገር ግን ከሁለት አንዳቸው ፖስታ አድራሽ ሳይሆኑ ዘራፊዎች ናቸው። የትኛው ይመስላችኋል? በትክክል አንደኛውን ያለ አግኝቶታል። ቦርሳውን ተመልከቱት። የሚያደርሰውን ፖስታ ጨርሶ የባለቤቶቹን ንብረት ዝርፍ አድርጎ እየሄደ ነው። እግዚአብሔር የሥራህን ይስጥህ። ከዚህ አስቸጋሪ ወጥመድ ውስጥ ማን ሊያመልጥ ይመስላችኋል? 1 ወይስ 2? ብልሃትን ተጠቅማችሁ እቺን ጥያቄ መልሷት። በጣም ጥሩ። ሁለተኛዋን ያለ አግኝቶታል። እስር ቤቱ የተሰራው ከሻማ ነው። በቀላሉ መውጣት ትችላለች። እባክሽ አታልቅሺ። ምን ሆነሽ ነው? ዝም ብለሽ ውጪ። ቀጣይ ጥያቄ። ከነዚህ ሁለት ምስሎች ውስጥ ቢያንስ በ10 ሰከንድ ውስጥ 5 ፈልጉ። ልዩነቶች ግን 10 የሚያክል አሉ። ብልህ ነኝ የሚል 10ን ያግኝ በ10 ሰከንድ ውስጥ። ትክክል። እዚህ ጋ ያለ አግኝቶታል። ከእነዚህ 3 ሰዎች ውስጥ አንዱ እጅግ በጣም አደገኛ ሰላይ ነው። ማን ይመስላችኋል? የንስር አይናችሁን ተጠቀሙ። አስተውለታችሁ ልክ እንደ ጉጉት ይሁን። በጣም ጥሩ። ቦርሳ የያዘውን ልጅ ይዩት። እጅግ አደገኛ ሃከር ነው። ኮምፒውተሩም ላይ እጅግ ውስብስብ የሆነ ኮድ እየጻፈ ይገኛል። ይሄ ታላቅ ሀገራዊ ሚስጥርን ለመዝረፍ እየተንቀሳቀሰ ያለ ሰው ሳይሆን አይቀርም። እባካችሁ አሁኑኑ ደውላችሁ አስይዙ። ቀጣይ ጥያቄ። ይህ ምስኪን ልጅ ከነዚህ በ3 በሮች መሃል በአንዱ ቢሄድ ብቻ ነው የሚተርፈው። በየትኛው ቢሄድ የሚተርፍ ይመስላችኋል? በጣም ጥሩ። ሁለተኛውን ያለ አግኝቶታል። አንበሳውን ስታዩት የሞተ አንበሳ ነው። ሰውነቱ ሁሉ አጥንት የሆነ ነው። በዚህ በኩል ቢሄድ ይሄ አጥንት አንበሳ መቼም አይበላውም። እሱን ያለ አግኝቶታል። ቀጣይ ጥያቄ። ከነዚህ 3 ነርሶች ውስጥ አንዷ ነርስ ሐሰተኛ ናት። ማን ትመስላችኋለች? በጣም ጥሩ። ይሄንን ግን እኔ ከመመለሴ በፊት እስቲ እማማ ብርቄ ይሄንን ቢያዩ ምን እንደሚሉ። ኦይ በስማም እቺ መሀል ያለችው ምንድናት? ልጁን ብርድ ልታስመጣ አንቺ አረቺ ናት መስል። ትክክል ኖት እማማ ብርቄ፣ እሷ ናት። ከእነዚህ 2 ሰዎች ውስጥ አንዱ የልጁ አባት ነው። ማን ይመስላችኋል? በ10 ሰከንድ ውስጥ ፈልጋችሁ አግኙት። በጣም ጥሩ። ሁለተኛውን ያለ በትክክል አግኝቶታል። እጅግ የሚያደናግር ጥያቄ እንደሆነ ግን በጣም እርግጠኛ ነኝ። ምክንያቱም
የሁለተኛውን አባት እጁ ላይ ያለውን ብራስሌትና የልጁ ላይ ያለውን ብራስሌት ተመልከቱ። ይህ የወዳጅነት የሚደረግ ብራስሌት ነው። አባት መሆኑን በዚህ ማረጋገጥ እንችላለን። ቀጣይ ጥያቄ፣ ከእነዚህ ሁለት ክብደት ከሚገፉ ሰዎች መሃል አንደኛው ዝም ብሎ ፌክ ነው እየሰራ ያለው ማን ይመስላችኋል? ሁለተኛውን ያለ በትክክል አግኝቶታል። እያነሳ ያለው ክብደት ቢያንስ አንዱ 200 ኪሎ ግራም ይመዝናል። ይሄ ሰው ነው ቡልዶዘር? ሐሰተኛው እሱ ነው። ቀጣይ ጥያቄ፣ እስቲ ይህችን ጥያቄ ልብ ብላችሁ ተመልከቷት። ማንን ታድናላችሁ? በቀኝ እጃችሁ 10 ሚሊዮን ብር ብትይዙ፣ በግራ እጃችሁ ደግሞ አንድ ሕፃን ልጅን ከከፍታ ላይ ይዛችሁ ከሁለቱ አንዱን ብቻ አድኑ ብትባሉ ማንን ታድናላችሁ? ጥቂት አሰላስሉና መልሱ። በጣም ጥሩ። እኔ በበኩሌ ሕፃኑን ልጅ አድነዋለሁ፣ አስተምረዋለሁ። ትምህርት ቤት ገብቶ ትልቅ ቦታ ከደረሰ በኋላ ዶክተር፣ ኢንጂነር ከሆነ በኋላ አፍንጫውን ይዤ 10 ሚሊዮን ብሩን እቀበለዋለሁ። ቤተሰቦች ይህን የመሳሰለ ምርጥ ጥያቄዎችን ማግኘት ከፈለጋችሁ ቻናላችንን ሰብስክራይብ አድርጉ። መልካም ቀን።